አትረሽንም። ፖለቲካል ፐርፐዝ ካለ ልትገላት ትችልም። እነዚህን ሰዎች ፋኖ ብዬ ልጠራ ከዚህ በኋላ አልችልም። እንቁላል ቀቃይ ልጆች ነው የምላቸው። ያንን ደግሞ ፒውርሊ እያሳዩ ያሉት አርቱታቸው የማንን ባህሪ እየሰሩ እንዳለ ነው እኔ የተረዳሁት። የማንን ስራ እየሰሩ የፖለቲካል ኢንትረስት የላቸው። አማራን ማውደም፣ አማራ ማዋረድ፣ የአማራን ክልል ፎር ለሻቢያ እና ለቲፒኤልኤፍ ፖለቲካል ጎል ራሳቸውን ሳክሪፋይስ አድርገው ሄደው ቲፒኤልኤፍ ቀሚስ ስር የሚደበቁ እንቁላል ቀቃይ ልጆች ናቸው። ዳት ሲምፕል ዛት። ካወርድ ብቻ ነው። አማራ ዝም ብሎ ጠመንጃ ያላዘውን ሰው ሊረሽን አይችልም። ያልተኮሰበትን እንኳን ሊያደርገው አይችልም። ኢዝ ኢምፖሲብል። ይሄ ሪሊ ሀፕን ካረገ በቃ መስመራቸውን ስተዋል እነዚህ ሰዎች። አማራ ነኝ ብሎ ፕራውድሊ እንደዚህ አይነት ነገሮችን ፑሽ የሚያደርግ ይሄ ልቀበለውም አልችልም። ቲፒኤልኤፍን ለምን ተቃወምኩትን? for what reason ነው ያንን እንትን ያደረኩት? መከላከያን ስለረሸኑ መስሎት በተኛበት። ይሄኛውም ደግሞ the same thing is happening እያደረገ ነው። ሌላው በጣም 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 ከፌደራል መንግስትም ሆነ ከክልሉ መንግስት ክላሪቲ እንዲኖር የምፈልገው ተጠያቂነትን ማየት ፈልጋለሁ። የፈለገ ብትለኝ እንደዚህ አይነት ቴሮሪዝም ስራ ገብተህ በአንዴ እንደዚህ ለማድረግ without inside help ይሄ ነገር ይሆናል ብዬ ልቀበል አልችልም። ሀብን ያደረገውን ነገር የክልሉ መንግስት በለኝ የፌደራል መንግስትን በለኝ ይሄ ነገር እንደሚመጣ ሳያውቁት ቀርቶ ነው ልልህ አልችልም። ቢካዝ እቅዱን እርግጠኛ ነኝ ፕሪፔር እንደሚያደርጉ ከማን ጋር እንደሚሰሩ ኤኒቲንግ የሚያውቁት ነገሮች ሊኖሩ ይችላል ብያለሁ። ኤክሰፕት ሰዎቹን ዲቴል ያላወቋቸው ነገሮችን ካሉ ኤኒቲንግ ማለት ነው። ሰው ተጠያቂነትን ከመንግስት በኩል ከአማራ ክልል መንግስት ሆነ ከፌደራል መንግስት ላይ እዚህ ነገር ላይ ሲሪየስ ወስደው ይህን ነገር ክሊር ማድረግ አለባቸው የሚል ስታንድ ያለ ዋን አማራ ግሩፖች ሶ ኮልድ ማለት ነው። ስሙን መያዛቸው ራሱ ያቃጥላል። ግን መሳሪያን ታጥቀ ይህን ያህል ገንዘብ እንትንላል። ሰምታችሁ ከሆነ አንድ ንሳቸውን እንኳን በስም ጠርተው ጀግና አላሉ። ዲስትራክሽን ነው የሆኑት። ያደረጉትን ከሀገር ከቨር ማድረግ ነው የያዙት። ሰው አቴንሽን ይሄን ያህል ገንዘብ ታገኛለህ፣ ይሄን ያህል ከፈለሃል፣ ይሄን ያህል እንትን ይልሃል። ይሄን ምን እንዳረጉ እንኳን ስለሚያፍሩበት መልሰው ስለሚያውቁት በጣም ከሌላው መንጋ እነሱ ቬሪ ኬርፉሊ ስለሚሄዱ ይሄን ነገር ተጠንቅቀው እየተናገሩት ነው ያሉት፣ እንደ ዲስትራክሽን ማለት ነው። ይሄን ነገር ደግሞ መቼ ሲያደርጉት ነበር መሰላችሁ? ቲፒኤልኤፍ ከቲፒኤልኤፍ ጦርነት ላይ ፋኖና መከላከያ በሚጋጭጥበት ሰዓት ላይ the same exact tone ሪካርዱን ማግኘት ከቻልኩኝ እፈልገዋለሁ። the same ቲፒኤልኤፍ exact ጦርነት ላይ መከላከያና ፋኖ መጋጨት ሲጀምሩ the same thing ይናገሩ ነበረ። ማበጣበጫ ኤኒቲንግ። ለዛም ነው እነዚህ ሰዎች የሻቢያንም ሆነ የቲፒኤልኤፍን ሲምፓታይዘር ያላቸውን ስራ ነው እንጂ የሚሰሩት ለአማራ አይሰሩም። የአማራን ምድር የአማራን ትግል ሳይሆን የሚሰሩት አማራን ምድር ኪያስ በማድረግ የኢትዮጵያ መንግስት ፕሬሸር አድርገው ለሌላ ኢንትረስት ነው ይሄን ነገር ዴዲኬትድ እየሰሩ ያሉት ብዬ የማምነው ማለት ነው። ለሁለተኛ ጊዜ ስለደገሙት ማለት ነው። ሌላው ያው ሴሌብሬት ያደረጓቸው ሰዎች የምናውቃቸው በሻቢያና የቲፒኤልኤፍ ሰው እንትኖች አሉ። ይሄን ነገር እንደ ትልቅ ነገር ጌን አፕ ከዚህ በኋላ እንትን እናደርጋለን፣ ከዚህ በኋላ get ready is gonna get worse ምናምን የሚል ማለት ነው። ያንን ፕሮፓጋንዳ እንትን እያደረጉ ያሉት ያው ራሳቸውን ሃይፕ አፕ ማድረግ ስላለባቸው ለሚቀጥሉት ሀፕን ለሚያደርጉት ነገሮች ራሳቸውን ከኦልሬዲ ክሬዲት እንትን ለማድረግ እየሰጡ ያለ ነው። የእንቁላል ቀቃይ ልጆች ያልኳቸው አሉት ኦልሬዲ መልሰው ወደ ትግራይ ውስጥ ይገባዋሉ። ከሻቢያ ጋር ከነክትን እንትን እንዳላቸው ኦልሬዲ ተናግረዋል። አሚን የካፕል ኦፍ ጀነራሎችም ኢንቮልቭ እንዳረጉበት መታወቂያቸው የትግራይን መታወቂያ አድርገው
ትግራዋያን ያልሆኑ አሉበት ነው የሚባለው። የእነሱንም ኢንቮልቭመንት እንዴት አንድል እንደሚያደርጉ መንግስት ነው ማየት የምፈልገው። ሪያክት እንዲደረግ ነው the whole thing is ከሻዕቢያ የሚመጣው ነገር የኢትዮጵያ መንግስት ሪያክት አድርጎ ጦርነት ውስጥ እሱ በማይፈልገው ታይም እሱ በማይፈልገው ካልኩሌሽን ጦርነት ውስጥ እንዲገባ እያደረጉ ነው ብዬ ነው ማምነው። ጦርነት ውስጥ እንዲገባ ፑሽ ለማድረግ ነው ከህዝብ ላይ ፕሬሸር እንዲመጣ የሚያደርጓቸው ነገሮች ናቸው ብዬ ነው ማምነው። ምክንያቱም ዲያናራ መንገድ ላይ ናቸው። ምግብ አፎርድ ማድረግ አይችሉም። የትግራይን ህዝብ ምግብ ነው ለሻዕቢያም እንኳን የሚያስተላልፉት። እንደዚህ አይነት ስራዎችን እየሰሩ ያሉት ሰዎች ናቸው ማለት ነው። ለዚህ ኪያስና ዲስትራክሽን እንደማድረጊያ ያቺ ስቴትመንት ቅድም ያወራት ስቴትመንት በአምባሳደሩም በኩልም ሆነ የተናገሩትን መልሰው ቴክ ባክ ያደረጉት ድንገት እኔ ያየሁበት መንገድ ድንገት ኢትዮጵያ መንግስት እኛ ላይ ሪያክት ለማድረግ ከወሰነ የራሳችን ማስገኛ ለመነጋገር ፍቃደኛ ነን በሚል መልሰው ቴክ ባክ ለማድረግ እንዳያመቻቸው አድርገው የተዘጋጁበት ነገር ነው ብዬ ነው ያየሁት። ምክንያቱም ያንን ባደረጉ አት ዘ ሴም ታይም ላይ ተከበው ባሉበት ታይም ላይ ነው የአምባሳደሩ እንትኑ ደግሞ ያቺን ስቴትመንት ያወጣባት ታይም ላይ ማለት ነው። ሰው እንደ ዲስትራክሽን እየተጠቀሙበት ነው ያለው ብዬ ነው ማምነው። ለማንኛውም ራሳችሁን ፋኖ ብላችሁ ከምትጠሩ ይህንን የምትደግፉ የእንቁላል ቀቃይ ልጆች ነን። የአባቶቻችን ልጆች በፍጹም ይሄን ሊያደርጉ አይችሉም። የራሱን ኢኮኖሚ እያወደመ የራሱን የማረከውን የሚረሽን ካለ አንተ ለህዝብ እየታገልክ አይደለም። አንተ ለኪሰ ወይ ለስልጣን ጥም ያለብህ ኦኬ፣ አንተ ለስልጣን ጥም ያለብህ ወይ ራስን ሰርቫይቭ ለማድረግ ያለክ ካወርድ ነህ እንጂ there is no way መከላከያና ፋኖ አብረው በተቀበሩበት መሬት ላይ መልሰ አንተ ቲፒኤልኤፍ ያደረገውን ነገር መድከም ከቻላችሁ እናንተ ፋኖ ሳትባሉ ካወርድ ናችሁ ነው የምላችሁ። ቴንክ ዩ ቴዲ። ቴንክ ዩ ከልብ እናመሰግናለን። ልዕልና የት ነበርክ? ሰላም ቴዲዬ፣ እንዴት አመሻችሁ? ትንሽ ቻሌንጂንግ ነው ለእኔ እዚህ ቶፒክ ላይ። የእኔ ቶፒክ አይደለም። አይ ዶንት ጊቭ ኮሜንት ኦን ዲስ ካይንድ ኦፍ ኢሹስ። ብዙ ጊዜ መወሰድ ያለበት ነገር ነው። እኔ እነሱ እንደሚሉት ኢትዮጵያኒስት ነኝ። በኢትዮጵያዊ ማንነቴ ላይ ብቻ ነው ማወራው። በኢትዮጵያ ፍላጎትና በኢትዮጵያ የወደፊት እጣ ፈንታ ላይ አሁን ባለው ሁኔታ ለመናገር መሞክር ነኝ። አሁን እየሆነ ያለውን አንድ ብሔርን ተመርኩዞ ትጥቅ አንስቶ እየተደረጉ ያሉ ነገሮችን ኮሜንት ሰጥቼ አላቅም። ሰው አይ ዶንት ኖ እንዴት ማኔጅ ልታደርግ እንደምትችል የኔን ሰዓት ወይ ካልሆነ ነገ ሀገራዊ ጉዳይ ስላለን በቀይ ባህር ጉዳይ በዚህ ጉዳይ ላይ ኮመንት ማድረግ ከከበደ ነገ መገናኘት እንችላለን። ቅድም አጀንዳዎችን ሳነባቸውም በኋላ አንተም ኤክስፕሌን ስታደርግ ወደ መጨረሻ አካባቢ እናነሳቸው ነበር ያልከው እና በዛ ምክንያት ነው የገባሁት። ለነገ አዛውሬያቸዋለሁ የኦስማን ሳላ እና በኢትዮጵያ የኤርትራ አምባሳደር እንዲሁም ደግሞ ባህር በር ጉዳይ አስመልክቶ እናወራለን። ነገ ከሻዕቢያ ደጋፊዎች እንደዛ እናደርግ። ጥሩ፣ አመሰግናለሁ ቴዲ። ሁላችሁንም ከልብ አመሰግናለሁ። ቅድስት ልዕልና፣ ነገ እንገናኝ። መጨረሻ አልተሰጠኝም። ከአንቺ ነው ስንጀምር ሁላችሁም ተናገራችሁ። ቴንክ ዩ ቴዲሻ። ቅድስት ተናገርሽ። አንዳንድ ነው አይሚን እና ኪላ ምን ላይ ሰጥተው ስለወጡ ዝም ብለን መውጣቱ ትክክል። 5 ደቂቃ ልስጥሽ። ይበቃኛል። 5 ደቂቃ። እሺ። እኔ ማለት የሚፈልገው አይ ቲንክ አኪላ እየሰማ እንደሆነ ይሰማኛል እና እገምታለሁኝ ዛሬ ዋና አማራ በአማራ ፖለቲካ ላይ ይዞት የመጣው እሳቤ በልጅ ምክንያት ተጣልተው ንጉሥ ሰለሞን ፊት የቀረቡትን ሴቶች እንዳስታውስ ነው ያደረገኝ። ልጇ የሞተባትና በሐሰት የኔ ልጅ ነው ያለችዋ ሴት ልጁን ተካፈሉት፣ ቆርጣችሁ ተካፈሉት ሲላት አንጀቷ ምንም ነገር ሳይል እሺ እንዳለችው ማለት ነው። ዋና አማራዎች
ለአማራ ህዝብ ቅንጣት ያክል ርህራሄ እንደሌላቸው በምንም ኮስት ይሁን አማራ ክልል ያለው አማራ ማለቅ አለበት። ምን እያደረገ መሳሪያ እየነጠቀ አፈሙዝ ላይ እየቆመ ታንክ ላይ እየቆመ በምንም ኮስት መሞት አለበት። የአማራን ህዝብ የህልውና ጥያቄ የአማራን ህዝብ ትክክለኛ ጥያቄ አፈር ድሜ ለማብላት የእውነት በጣም የጠላት አንጀታችሁን ነው ያየሁት ዛሬ። ጭንብላችሁ እንደተገለጠ ነው የሚሰማኝ። ይሄ ጭንብል ነው፣ የህወሓት ጭንብላችሁን የተገፈፈው። በፍጹም የአማራ ህዝብ እንዲህ አይነት ውንብድና ሌብነት ውስጥ ገብቶ አያውቅም። ወደፊትም ይሄንን በፍጹም አያስተናግድም። እንዴ ደም ይፍሰስ፣ ንግድ እንነግድ፣ የመሳሪያ ዝውውር፣ ይሄ እኮ የአሸባሪነት ስራ እኮ ነው። ክልል ውስጥ በምንም ኮስት ብጥብጥ ይፈጠር፣ የእኛ ገበያ እንዳይቆም ይቀጥል የሚል የጨካኝ ብትራችሁን የአማራ ህዝብ ላይ እንዳሳረፋችሁ በደንብ ማየት ያስፈልጋል። እዚህ ከነሱ ስር ምትርመሰመስ መንጋ አማራ ያለ ሁሉ አማራ መስሎ ከሆነ ከሻዕቢያና ከህወሓት በላይ ገዳይህ ስምህን የተሸከመ ገዳይህ እንደሆነ ማወቅ አለብህ። በፍጹም ይሄ ባህላችንም ወጋችንም እስከዛሬ አሳይተነውም የምናውቀው ያልሆነ ይልቁንም የፖለቲካ ስሪቱ የማረከውን የምትገድል ከሆነ የምትዘርፍ ከሆነ የምትደፍር ከሆነ ስራውም ግብሩ የየትኛው አካል እንደሆነ በደንብ የሚታወቅ ከዚህ በፊት በጣም ብዙ ማስረጃዎች ሊቀርቡባቸው የሚችሉ ነገሮች ነው። ቅድም እንደደና ነገር የማነው ስሙን የምሬ ወዳጆን ንግግር ይዞ ይመጣል። በዚህ በሁለት ቀን ውስጥ እኮ ሁለት ፋኖነን ብለው የተቀመጡ ሰዎችን አሰላለፋቸው የት እንደሆነ አይተናል። ተፈራ በግልጽ ወጣና ህወሓትንም እንዳትነኩብኝ ሻዕቢያንም እንዳትነኩብኝ አለ። ድሮም ሲጠረጠር የነበረ ሰው ነው። እሱ ለየለት። ከዚህ በኋላ የአማራ ህዝብ ተፈራም ብሎ የሚሞትም የሚታገልም እንደሌለ ያየዋል። መሬ ዛሬ መጣና በምንም ኮስት ዝረፉና እኛ እንገዛችኋለን አለ። ይሄ ማለት ወጣቱ ክልሉን አተራምሱት ነው እኮ፣ ህዝቡን መከራ ሳዩት ነው። አማራ ክልል ውስጥ የሌላ ብሔር ስንት ነው ያለው? የአማራ መኖሪያ አይደለም እንዴ? የአማራ እናቶች፣ የአማራ አዛውንቶች፣ ህፃናት መኖሪያ አይደለም እንዴ? ግደሉና ዝረፉና እኛ እንገዛችኋለን የሚል በቀጥታ ክልሉን የማተራመስ ዘላለማዊ እረፍት የመንሳት ስራዎች እንደሰሩ በግልጽ አምጥቶ አሳይቶናል። እና ይሄ መረጃ እንደውም የሚያሳየን ምንድን ነው? የአማራን ስም የተሸከሙ ባንዳዎች፣ የህወሓት ፈረሶች ክልሉን እያመሱት እንደሆነ በደንብ የሚያሳየን ነው። በግልጸኝነት እናየዋለን። ሰሞኑን ወጥተው የህወሓት ሰዎች አማራ የሚባለውን ስም ለመጥራት የሚጸየፉ ዛሬ መጥተው ፋኖ እንዲህ ስላደረገ ደስ ብሎናል፣ ፋኖ ጎበዝ ነው፣ እንደዚህ ጀግና ነው ምናምን የሚሉት ውሸታቸውን ነው። እነሱ ክልል ምንም አይነት ጦርነት መደረግ እንደሌለበት ስለሚያምኑ ህወሓት ክልሏ ውስጥ ጦርነት ብታደርግ የትግራይ ህዝብ እንደዚህ ቀደሙ እንደማይሸከመው ስላወቀ ፈረሶች እየፈለገ አማራን የማውደም ስራ ነው እየተሰራ ያለ። የአማራ ህዝብ መንቃት አለበት። ይሄ ዝም ብሎ በመንጋ የሚሄደውም ሰው በየቀኑ አማራ ክልል ለሚገደለው ለሚሞተው ሰው መሳሪያ እንደሆነ ማወቅ አለበት ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ቅድስቲና፣ ከልብ ነው ማመሰግነው። ነገ አንድ ትልቅ ፕሮግራም አለን። እሱን ሰዓትና ቀን ቦታ አላሳውቃቸው። ነገ ጥያቄዎችሽን አሰናድተሽ ያሉ ያቸውን ጥያቄዎች ካሉ ያው ታውቂያለሽ እየሆነ ያለውን ሶሻል ሚዲያ ላይ በዛ ላይ እንገናኛለን። ግን እሱ ነገር ገለልተኛ ቤት ቢሆን የብዙ ሰዎች ጥያቄ አለው። ሰዎች በነፃነት በሌላ ንክክ የሌላቸው ያልተጣሉባቸው ምናምን ቤቶች ቢሆኑ በጣም የተሻለ ነው። ሁሉም ሰው መጥቶ በነፃነት መናገር እና በተለይ መድረኩ ደግሞ የሚበራበት መንገድ ላይ ትንሽ ጥንቃቄ ይፈልጋል። ወደ አንድ በኩል አሁን አንተ ቤት ቢሆን ዝስ ፌር ነው። እስቲ እኔ አሁን ባስካለው እስኪ ለማንኛውም እስኪ እንወስናለን። ምክንያቱም እኔ በግልጽ የሰማው ስላለ ለምሳሌ ነፍቄ ኖርዌይ ምናምን እንኳን ከኔ ጋር ትንሽ ችግር አለባቸው ምናምን ስል የሆነ ሰምቼዋለሁ። አሁን እነሱም እርዳታ ላይ ስላሉ እንዲህ አይነቱ ሰዎች ሲመጡና ከዚህ በፊት ንክኪ ካለ በነፃነት ለማውራት ጥያቄዎች ለመጠየቅ ወይም ደግሞ መድረኩ ፌር ነው ብሎ ለማሰብ ትንሽ ስለሚያስቸግር በተቻለ መጠን ሁሉም ሰው በግልጽ መጥቶ ሀሳቡን እንትን የሚልበት ቢሆን አሪፍ ነው ለማለት ነው። ቴንክ ዩ ቅድስቲና። እሺ
ኦኬ ያ አንድ አፍታ